ሰላም ዛሬ በዚህ ቪዲዮ በጉጉት ሲጠበቅ የነበረውን የ2026ቱን የፊፋ ዓለም ዋንጫ አስገራሚ መክፈቻ ትዕይንቶች ኦፕኒንግ ሞመንትስ እና በአሁኑ ሰዓት ዓለምን እያወዛገቡ ያሉ እጅግ ትኩስ ጉዳዮችን በዝርዝር እንመለከታለን። ከመጋረጃ ጀርባ ያሉ የፖለቲካ ሴራዎች፣ መላው አፍሪካውያንና የዓለምን ሕዝቦች ያስቆጡ የቪዛ ቅሌቶች፣ በሚሊዮን ዶላር የተገነቡ ስታዲየሞች የቴክኖሎጂ ውድቀት እና በሜዳ ላይ የታዩ ፍጹም ያልተጠበቁ እብደቶችን ይህንን ቪዲዮ እስከ መጨረሻ ከተመለከታችሁ በቲቪ ስክሪን ላይ ያልታዩ ድብቅ እውነታዎችን በሙሉ ታውቃላችሁ። ዝግጁ ከሆናችሁ ወደ ዋናው ታሪክ እንለፍ። የ2026ቱን የዓለም ዋንጫ በይፋ ከመጀመሩ በፊት ከመጋረጃ ጀርባ የተካሄደው የፖለቲካና የቪዛ ጦርነት ውድድሩን ታሪካዊ ቅሌት አድርጎታል። የመጀመሪያውና መላው አፍሪካውያንን ያስቆጣው ክስተት የተሰማው በአህጉሪቱ ምርጥ ዳኛ ላይ ነው። ይህ በታሪክ ስሙ የጎላው የሶማሊያዊ ዳኛ የዓለም ዋንጫ ጨዋታዎችን እንዲመራ በፊፋ ተመርጦ አሜሪካ ኤርፖርት ቢደርስም ፍጹም ባልተጠበቀና አሳፋሪ ምክንያት በኤርፖርት ዲፓርትመንት ቪዛው ተሰርዞ ወደ ሀገሩ እንዲመለስ ተደርጓል። ይህ ውሳኔ በመላው አፍሪካውያንን ከፍተኛ ቁጣን ቀስቅሷል። ነገር ግን ታሪኩ በዚህ አላበቃም። ዳኛው ወደ ሀገሩ ሶማሊያ ሲመለስ በሚሊዮን የሚቆጠር ሕዝብ አደባባይ ወጥቶ የጀግና አቀባበል አድርጎለታል። ይባስ ብሎም አሜሪካን በሚያሳፍር መልኩ የአውሮፓ እግር ኳስ ማህበር ዩፋ ጣልቃ በመግባት ይህንን ድንቅ ሶማሊያዊ ዳኛ የፓሪስ ሴን ጀርሜን እና የአስቶን ቪላ የሚያደርጉትን ታላቁን የአውሮፓ ሱፐር ካፕ ጨዋታ እንዲመራ በክብር ጋብዞታል። በሌላ በኩል ደግሞ የኢራን ብሔራዊ ቡድን የደረሰበትን የፖለቲካ እገዳ ሌላው አስገራሚ ታሪክ ነው። በአሜሪካ ጥብቅ ደህንነት እና ሕግ ምክንያት የኢራን ተጫዋቾች በአሜሪካ ውስጥ እንዳያድሩ እና ካምፕ እንዳይመሰርቱ ተከልክለዋል። በዚህ ምክንያት ቡድኑ መቀመጫውን ጎረቤት ሀገር ሜክሲኮ ለማድረግ ተገዷል። ሕጉ ምን ይላል መሰላችሁ? የኢራን ቡድን ጨዋታ ሲኖረው ብቻ ወደ አሜሪካ መጥቶ ይጫወታል። ጨዋታው እንደተጠናቀቀ ግን በአንድ ሰዓት ውስጥ አሜሪካን ለቆ ወደ ሜክሲኮ መብረር አለበት። ይህ በእግር ኳስ ታሪክ ታይቶ የማይታወቅ ፍጹም አስገራሚ ድንበር ተሻጋሪ ፕሮቶኮል ነው። ይህ የቪዛ እገዳዎች በደጋፊዎችም ላይ ሰርቷል። በሺዎች የሚቆጠሩ ደጋፊዎች ቲኬት ቢኖራቸውም ቪዛ በመዘግየቱ ስቴዲየሞች ባዶ ወንበር ታይቶባቸዋል። እና ያ ሁሉ ውዝግብ አልፎ ወደ መክፈቻ ስነስርዓት ሲመጣ የቢሊዮን ዶላር አዘጋጆቹ ያሳዩት ነገር ቢኖር ፍጹም ያልተጠበቀ የቴክኒክና የማህበራዊ ውድቀቶች ነው። በመጀመሪያ በካናዳ መድረክ ላይ ትልቁ የዓለም ዋንጫ አርማ አይኮን ከመድረክ ስር ወደ ላይ ከፍ እንዲል ሲደረግ የማጣበቂያ ወይም የግሉ ችግር አጋጥሞት ነበር። አርማው ሙሉ ለሙሉ ባይቀደድም በአጣባቂው መላላት ምክንያት የተወሰኑ ክፍሎቹ ተለይተው በመንጠልጠላቸው እንደታሰበው ሳይሆን ቀርቶ በትዕይንቱ ላይ ትልቅ ጉድለት ፈጥሯል። በሌላ በኩል በሜክሲኮ በተደረገው መክፈቻ ደግሞ ይበልጥ የሚያነጋግር ነገር ተፈጥሯል። ታዋቂዋ ድምፃዊ ሻኪራ የሙዚቃ ትዕይንቷን ሳታጠናቀቅ በደህንነቶች ተገፍታና በፍጥነት መድረኩን እንድትለቅ ተቻኩላ ነበር። ይህ ብቻ አይደለም። የሜክሲኮ ሕዝብ መክፈቻውን አጋጣሚ በመጠቀም በሀገሪቱ ወቅታዊ ሁኔታዎች ማለትም በኢኮኖሚ መዳከምና በካርቴል የወንጀል ቡድኖች ተጽዕኖ ላይ ከፍተኛ የፖለቲካ ተቃውሞና ጩኸት ከስታዲየሙ ውጪ በማሰማት መድረኩን ወደ ተቃውሞ ቀጠናነት ቀይረውታል። ከመድረኩ ውጪ ደግሞ ስታዲየሙ ዘመናዊ የተባሉት ዲጂታል የመግቢያ በሮችና የቲኬት ማረጋገጫ ሲስተሞች ሙሉ በሙሉ ክራሽ አድርገው ነበር። በዚህ ምክንያት በሺዎች የሚቆጠሩ የቪአይፒ እንግዶች፣ ታዋቂ ሰዎች እና ደጋፊዎች በስታዲየሙ ዙሪያ በከፍተኛ ዝናብ ውስጥ ለሰዓታት ተሰልፈው እንዲሰቃዩ ተደርገዋል። አደረጃጀቱ ፍጹም ትርምስ የበዛበት ነበር። ወደ ጨዋታዎቹ ስንሄድ ደግሞ ሜዳው ላይ ያልተጠበቁ ክስተቶች ተፈጥረዋል። በመክፈቻ ጨዋታው ሜክሲኮ ከደቡብ አፍሪካ ያደረጉት ፍልሚያ በዓለም ዋንጫ ታሪክ እጅግ ያልተጠበቀ ድራማን አስተናግዷል። ጨዋታው ሙሉ በሙሉ በነበረ ግጭት ወይም ድብድብ ባይሆንም ማንም ሳይገምተው አጠቃላይ 3 ቀይ ካርዶች የተመዘገቡበት ጨዋታ ሆኗል።
ዳኛው 2 ቀይ ካርድ ለደቡብ አፍሪካ ተጫዋቾች ሲያሳይ 1 ቀይ ካርድ ደግሞ ለሜክሲኮ ሰጥቷል። በመጨረሻም ሜክሲኮ ብልጫዋን በመጠቀም ጨዋታውን 2-0 በሆነ ውጤት አሸንፋለች። ነገር ግን ከሜዳው ውጭ የተፈጠረው ማህበራዊ ታሪክ የበለጠ ይገርማል። በደቡብ አፍሪካ ውስጥ በቅርቡ በአፍሪካ ዜጎች ላይ ይፈጸም የነበረውን የዘረኝነት ጥላቻ ወይም ዜኖፎቢያ ቁርሾ ምክንያት መላው የአፍሪካ አህጉር ደቡብ አፍሪካ እንድትሸነፍ ይፈልግ ነበር። በሚገርም ሁኔታ ናይጄሪያውያን፣ ጋናውያን እና ሌሎች የአፍሪካ ደጋፊዎች ሜክሲኮን ማሊያ ለብሰው እና የሜክሲኮን ባንዲራ እያውለበለቡ ሜክሲኮ ደቡብ አፍሪካን እንድትቀጣ በከፍተኛ ስሜት ሲደግፉ ታይተዋል። በሌላ በኩል ግን ሌሎቹ አስተናጋጆች የተለያየ አይነት እድል ገጥሟቸዋል። የአሜሪካ ብሔራዊ ቡድን በአዲሱና ታዋቂው አሰልጣኝ ማውሪሲዮ ፖቼቲኖ ስር እጅግ አስደናቂና ማራኪ ጨዋታ በማሳየት በፓራጓይ ላይ አስደናቂና የማይታመን ታላቅ ድል በመቀዳጀት መላው አሜሪካን በደስታ አብዷታል። ፖቼቲኖ የአሜሪካ እግር ኳስ ላይ አዲስ ተስፋ ጥሏል። ነገር ግን ሌላኛው አስተናጋጅ ካናዳ ይህ እድል አልቀናትም። በገዛ ሜዳዋ በደጋፊዋ ፊት ከቦስኒያ ብሔራዊ ቡድን ጋር ከባድ ፍልሚያ አድርጋ ማሸነፍ ሳትችል 1-1 እኩል በሆነ ውጤት ጨዋታውን አጠናቃለች። ካናዳ ደጋፊዎች በገዛ ሀገራቸው ሙሉ ነጥብ ባለማግኘታቸው ጥርሳቸውን ነክሰዋል። የ2026 የዓለም ዋንጫ የመጀመሪያ ይህንን የመሰለ ትርምስ፣ የፖለቲካ ሴራ እና አስገራሚ ታሪኮችን ያስተናገደ ከሆነ ወደፊት በሚኖሩ ጨዋታዎች ምን ሊፈጠር እንደሚችል መገመት ከባድ ነው። ለመሆኑ ከነዚህ ሁሉ ቅሌቶች እና ክስተቶች ይበልጥ ያስገረማችሁ የትኛው ነው? የሶማሊያው ዳኛ መከልከል፣ በሜክሲኮ የተደረገው የህዝብ ተቃውሞ፣ ወይስ በካናዳ የዓለም ዋንጫ አርማ ጉድለት? ሀሳቦቹን አሁኑኑ በኮሜንት አጋሩን። ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ነው።